በኮካና በእንጀራ አርገን ሰጠናት። ቤተሰቦቿን እኔ ያሰራንባት እንዴ መላይ ጸጉሯ ላይ ነው ያሰራችሁት? አዎ ገብታ ባሏን ፈንክታ ወጣች። እንቅልፍ የላትም እኮ ዝም ብላ ታለቅሳለች። ረሳኝ ትላለች። እሷ ላይ ቁጭ ብለናል እኮ ምላሷ ላይ ቁጭ ብላችኋል። እንዋጋለን። ትዋጋላችሁ? የነሱ ትዳር እንዲፈርስ ለምን ፈለክ እንዴ? ለምን ዝንጥ ብላ ትኖራለች ታዲያ? ለምን ትኖራለች ንገረኝ እስቲ ለምን? ስለዚህ ቀናችሁ? ቀናው ትለብሳለች፣ ይወዳታል። ፈታው እሱ እንዲማላኩት እሷን አዲስ አበባ መለስኳት። አይገናኙም። የት ነው ያስደገምከው? እኔ ጋምቤላ ላይ መቱ ላይ እንደ በሯ ላይ ሽንት እንዲሻና አርጌ ጋምቤላ ላይ የታወቀ ጠንቋይ አለ። ማን ነው እሱ? አሊ እሳት አትሻል። መጨረሻ ላይ ምን ለማድረግ ነው ፕላን ያደረገው? ሰኞ ዕለት አልኩ ወደ ወለጋ ትሄድ ነበረ። ከዛ በመኪና ምን ከዛሬ ጥፍት ከዛ የቤተሰቦች ሆነ ቅጥል ደስ አይልም? ደስ ይላል። በትዳራችሁ መሃል፣ በቢዝነሳችሁ መሃል፣ በጤናችሁ መሃል ጣልቃ የገባ የጠላት ኃይል ከዚህ ሰዓት ጀምሮ በኢየሱስ ስም ኃይሉ የተበጣጠሰ ይሆን። ጊዜ ስላለቀ በኢየሱስ ስም አዛለሁ። በኃይል 3 ጊዜ ጮኸ ወደ ጥልቅ ሂድ። አንድ የመጨረሻ ለንጉሡ ኢየሱስ ክብር ይሁን። ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ፣ ይኸው እልልታ። የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል። በልሂድ ተነሳና ተፈቶ ዝም የለም ይሰማል ምስጋና። የዘመናት ታሪክ ተገልብጧልና ለፈታኝ ያለኝ ላዳነኝ ለጌታዬ ያለኝ ለኢየሱሴ ለፈታኝ ላዳነኝ ለጌታዬ እልልታ ብቻ። ተነሽ የኔ እናት ተነሽ። አይዞሽ 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 አይዞሽ። ዛሬ ያንቺ ቀን ነው። ከማን ጋር ነው የመጣሽው? ከጓደኞቼ ጋር አግብቼ 3 ወር ሳልሞላ ምን አላውቅም ቤቴን ጥዬ ወጣሁ። እሱም ቤቱን ጥሎ ወደ ዲማ ሄደ። 5ኛ ወራችን ነው ሳንገናኝ። በእናንተ ትዳር የቀና መንፈስ ዛሬ ተዋረደ። አሜን። ባልሽ ባለበት ተፈውሷል። አሜን። ባንቺና በሱ ላይ የተሰራ የድግምት መሳሪያ በኢየሱስም ዛሬ ተሰባበረ። አሜን። ትገናኛላችሁ። አሜን። ታምኛለሽ? አምናለሁ። የት ነው የምሰራው? እሱ ጋምቤላ ነበር የሚሰራ። እኔ በተጣላሁበት ሰዓት እንደ ድንገት ስራ ቅያሬ መጥቶ ወደ ዲማ ሄዷል። እሱም ቤቱን ጥሎ ቤተሰቦቹን ጥሎ ነው ሄደው። እኔን ካጣው በኋላ ማለት ነው። ትዳራችሁ ይስተካከላል። አሜን። እዛ ስራ ቦታ ስሄድ የምታስቀመው ሴት አለች። ከስራ ቦታ ከጋምቤላ ወጣ ብሎ ነው የሚሰራ ወረዳ ላይ ማለት ነው። እዛው ሎ ሲመጣ አይኑ ተቀይሮ ይመጣል። ሁሌ እንጣላለን። በቃ ባልሽ ወደ አንቺ ይመለሳል። አሜን። ልቡን የያዘ መንፈስ አሁን ተሰብሯል። አሜን። ካንቺ ለመለያየት ፈልጎ ሳይሆን የሱን ልብ በኃይል የሚጎትት መንፈስ አለና ትኩረቱን የሚስብ ልቡን የሚስብ የመንፈስ አሰራር አለና ይሄንን መንፈስ ጌታ ሰበረው። አሜን። ስልክ አለ የሱ አለኝ።